እኔ ምንም ሰማኝም። እሺ ምን ልስማሽ? ምን ልትለኝ ነበር? አይ አንቺ ንገሪኝና እነግርሻለሁ። አይ መጀመሪያ አንተ ንገረኝ። ሌዲስ ፈርስት፣ አንቺ ንገሪኝ። እንደዚህ ትሉና ከዛ በኋላ ወሬኛ ልትሉ ነው አይደል? አይ እንደዛ ልልሽ። እሱስ ልክ ነህ። እንዴ ምንድን ነው ማዕድን ልታወጪ ነው እንዴ? በአይንሽ እኮ ቆፈርሽ። አይ ዝም ብዬ። አሁንም እኔ ማየት ታፍሪያለሽ እንዴ? ቆይ ለምንድን ነው? አላውቅም። እኔ ግን አውቃለሁ። እንገርሽ፣ እኔን ስታይ ልብሽ ድው ድው ይላል። ከዛ ጭንቅላትሽ ብዙ ነገር ያስባል። አንቺ ግን ራስሽን የገዛሽ እየመሰለሽ ከእኔ ለማምለጥ ትሞክሪያለሽ። እኔ እኮ ለመሸሸግ ፈልጌ አይደለም። ግን ምን? እኔ ሙሉ እንደማላደርግ ተሰማኝ። ስለዚህ ነገር እኮ አውርተን ጨርሰናል ጽናት። በቃ እኔ ያለ አንቺ ከብዶኛል። ወደ ፍቅራችን እንመለስ። እንደዛማ የሚሆን አይመስለኝ። እሺ ቢያንስ አንድ ምክንያት ስጭኝ እንደዛ የማይሆንበት። አየሽ እኔን የምትርቂበት አንድ ምክንያት እንኳን የለሽ። ቆይ አትወጂኝ? ኧረ እኔ እንደዛ አላልኩም። ሁኔታሽ ግን እሱን ነው እየነገረኝ ያለው። እኔ በጣም ነው የምወድ ኪራ። ይህንን አንተ አይደለህም ማንም ያውቀዋል። እስኪ ነናው ምን ያቸው አያስቀኑ እኮ። በቃ ፍቅራችን እንደ አዲስ እናድሰው። አሁንም እኮ እድለዋለን። ምንም ለመለየት የሚያበቃ ነገር የለንም። ቃል ባታወጭም ውስጥሽ ነግሮኛል። ዛሬ እንግዲህ ያው እንዳያችሁት ጽናት ስንት ዓመት ደብቃ ወይም ደግሞ ረጅም ጊዜ በልቧ ያኖረችውን ፍቅር ይፋ አርጋ ከኪራ ጋር ፍቅር ውስጥ ገብታለች ማለት ነው። በፍጹም እኔን ማግባት የለበትም፣ እናትና አባቱ የሚፈልጉት ሌላ ሰው እንዲያገባላቸው ነው። አባቴም ቢሆን እኔ ለስራ ስለመጣው ወደ ትዳር ውስጥ ገባች ቢባል ያዝንብኛል ብላ ፍቅሯን ወደ ጎን አድርጋ በሌላ ታሪክ ውስጥ የነበረችው ጽናት ዛሬ ግን አልቻለችም። ፊት ለፊት ተቀምጠው ከኪራ ጋር ሲነጋገሩ እውነት አሸንፎ ፍቅሯን ገልጻለታለች ማለት ነው። እኛም የዩቲዩብ ተከታታዮች እንዲሁም ደግሞ የጽናት ድራማ ተከታታዮች እየጠበቅን የነበረው መቼ ነው ፍቅሩን የምትገልጽለት እያለን በጣም እየተናደድን ከቀን ወደ ቀን የነበረውን አጋጣሚ በሙሉ ዝም ብላ ስታልፈው ለምን እንደዚህ ታደርጋለች እያለን እየተጨነቅን አብረናቸው ነበር። ዛሬ ግን ሁላችንም ደስ ነው ያለን። ጽናትና ኪራ ወደ ፍቅር ውስጥ ገብተዋል። እኔ ላንተ አልሆነህም ሌላ ሰው መፈለግ አለብህ እያለች ስታስጨነቀው የነበረችው ጽናት አንዳንድ ጊዜ ከሌሎች ልጆች ጋራ ያልተገባ ወይም ደግሞ አለፍ ያለ ነገር አደረገ ብላ ስታስብ ሄዳ ትቆጣዋለች። እንዴ ጽናት ምንድነው? እኔን እኮ አልፈልግህም ብለሽኛል። ለምንድነው እንደዚህ አይነት ነገር ሳደርግ የምትቆጭኝ? ይላታል። በሷ ነገር ተናዶ ውጪ ጸጥቶ ከመጣ ምግብ ካልበላ እሷም አትበላም። እራትሽን በልተሽ ተኝ ሲላት በፍጹም አንተ ስላልበላ እኔም አልበላም ትሏለች። በጣም በሁኔታዋ ግራ የሚጋባው ኪራ ጊዜ ይጠብቅና ለማናገር ይሞክራል። ለምንድን ነው እንደዚህ የምታረጊው ጽናት? ፍቅራችንን በተቀበልሽኝ በነጋታው እኮ ነው የከዳሽኝና እኔ ላንቺ ማልመጠን ሆኜ ነው ወይስ ምንድነው? እጅግ በጣም ከወደድኩሽና ካፈቀርኩሽ በኋላ ወደ ኋላ የምትሸሽው ሲላት በፍጹም ኪራ እኔ እወዳለሁ፣ ነገር ግን ካንተ ጋራ መሆን አልችልም ትላለች። ምክንያቱን ንገሪኝና የሚስተካከል ነገር ካለ ላስተካከል። ከዚህ በፊት በድዬሽ የነበሩት ነገሮች በሙሉ እክሳለሁ ብዬሻለሁ። ኪራ አዲሱ ኪራ ነኝ እኔ ዛሬና እጅግ በጣም ስለምወድሽ ወደ ፍቅር ውስጥ እንግባ ሲላት በፍጹም አልቀበልም እያለች እየሸሸች የነበረችው ጽናት ትክክል እንዳልሆነች ግን ሁል ጊዜ ልቧ ይነግራታል። ብቻዋን ስትሆን ታወራለች። በፍጹም ሳታየው ማደር አትችልም። አምሽቶ እንኳን ውጪ ቢመጣ ጠብቃ እቤት ከገባ በኋላ ነው የምትተኛው። ሁል ጊዜ ስለሱ እያሰበች የምታስበው ነገር ሁሉ ዝብርቅርቅ እስከሚልባት ድረስ እንኳን ደርሳለች። ነገር ግን እናትና አባቱ ሊድሩት ይፈልጋሉ ብላ ስላሰበች እናትና አባቱ እሷን ቢያገባ እንኳን ምን ሊሉ ይችላሉ ብላ አንድ ሁለቴ እንኳን ሳታስብ በቃ ለሌላ ሰው ማግባት አለበት ወይም ደግሞ ሌላ ሰው ነው ለሱ ህይወት የሚሆነው ብላ አስባ
እንዲሁ ድርቅ ብላ ስትከራከር የነበረችው ጽናት ዛሬ ግን እውነት ፍቅር ያሸንፋልና አንድ ላይ ለመሆን በቅተዋል። ሀሴት እጅግ መልካም ልጅ ነበረች። እንዳየናት ከሆነ በራሷ ዓለም የምትኖር የራሷ ጭንቀት ያለባት ብዙም ሰውን ማትነካና በአንዳንድ ነገሮች በምክሮቿ እነ ጽናት ራሱ የተገረሙባት ልጅ ናት። በፍጹም ከኪራ ጋር ወደ ፍቅር ውስጥ ለመግባት አንድ ቀንም አስባ አታውቅም። ግን ከወንዶች የተለየና እጅግ መልካም ሰው ነው ብላለች። ምክንያቱም ስታዝንና ስትከፋ ኪራ እየሄደ አይዞሽ ይሄም ቀን ያልፋል እያለ ያጽናናት ነበር። ይህንን ነው እንግዲህ ምንም ፍቅር ያላሰበችውን ሀሴትን ከኪራ ጋራ በትዳር አጣምራለሁ ብላ ደፋ ቀና ስትል የነበረችው የራሷን ፍቅር ደብቃ ለነሱ ፍቅር ውስጥ ገብተው ወደ ትዳር ውስጥ ይገባሉ ብላ ስትሰራ የነበረችው ጽናት አልሆን ብሏት በሌሎች ስህተቶች እንግዲህ እንዳየነው ከሆነ ሀሴትን ቤቱን ለቃ ልትወጣ በቅታለች። እሱ ምን ይፈርድበታል? እኔ ነኝ እንጂ ይፈረደብኝ። ምን ነው ምን ሆነ? እቤት እኮ አላደረም እና አንቺ ምን ቸገረሽ እንዴ? ለምንድን ነው የማይቸግረኝ? ከሌላ ሴት ጋር እኮ ነው ያደረው። እሱ እኮ ነው ያስፋል። ሰላም ልንሽ ጽናት በሰላም ነው እንደዛ ይፈልግሽ? እዚህ ችግር አለ። ኪሩቤል ከሌላ ሴት ጋር ነው ያደረው። ኦኬ እንዳለያችን ችግ ጠበሳት ማለት ነው። ጠበሳት? አዎ ብታያት እንዴት አባቷ እንደምታምር እና ቁጭ ባላችሁ ምንድን ነው የተሰበሰባችሁት? ማታ ለምንድን ነው ስልክ የማታነሳው? ስላልተመቸኝ። ኧረ ከአዲሷ ቆንጆ ጋር ስትዝናና ጊዜ ስላልነበረህ ነው እንጂ። እንዴ ማን ነገረሽ? እኔማ ረስቼሽ ነበር እኮ። በቃ ደግሞ አሁን ሞልተህ ረስቼሽ ምናምን ትላለህ እንዴ? እንዴ እኔ ስዝናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛል ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ። ማን ስለሆንሽ ነው? ወይስ እኔ የመረጥኩትን ብቻ ነው የምታገባው እያልሽ ነው? የታለች ጥራትና እናውራ። እንዲህ ይኸውልህ እሷን ከጠራትማ ሶስተኛው የዓለም ጦርነት ነው የሚጀመርልህ። ትናንትና ምን ብለኸኝ ነው ዛሬ ከሌላ ሴት ጋር የምትሆነው? ምንም ሳታውቂው እኮ የሰው ባህሪ ሲለወጥ ያማል። እኔንም እንደዛ ነበር ያደረግሽኝ። እና ይሄ በቀል መሆኑ ነው? በጣም ጥሩ። እኔም ከዚህ ቤት እወጣልሃለሁ። ከዛ እንደፈለክ ትሆናታለህ። ጽናት ተረጋጊ እንጂ። በቃ ይምሩ፣ እኔ ልሂድለት። እንደዚህ ነው እንግዲህ የልቧን እውነት ደብቃ ፍቅሯን ሸሽጋ በፍጹም ሌላ ሰው ነው ማግባት ያለብህ እያለች ስትከራከር የነበረችው ጽናት ጓደኞቹ ተመካክረው እንደዚህ መሆን አለበት፣ አስደንግጠናት ፍቅሯን መግለጽ አለባት ብለው ባሰቡት መንገድ ተሳክቶላቸዋል። እሷም እንግዲህ ከሌላ ሰው ጋር ነው ያደረው ስትባል በጣም ተናዳ በቃ እኔ ቤቱንም ጥዬለት እወጣለሁ። እንዴት ከሌላ ሴት ጋር ያድራለ እንዴ? ምን ችግር አለ? አንቺ አትፈልጊኝም አይደለ እንዴ? ከአንዷ ጋር አደርኩኝ ሲላት እጅግ በጣም ተናደደች። በዚህ ጊዜ እንግዲህ ውሸቴን ነው፣ አንቺ ግን እንዴት ነው ትወጅኛለሽ ወይ ብሎ ሲጠይቃት ተንደርድራ ፍቅሯን ገልጻ አቅፍ አድርጋ ስመዋለች። እንግዲህ በጣም የሚገርም ጓደኞች ናቸው አጠገባቸው ያሉትና እነሱ እንደዚህ አይነት ነገር ዘዴ ባያረጉ ኖሮ ከህልሟ ነቅታ ወደ ፍቅሯ ውስጥ ለመግባት ገና ጊዜ ይወስድባት ነበር ጽናት። እንግዲህ ጽናትና ኪራ ፍቅራቸውን ጀምረዋል። አሁን የምንጠብቀው ሰርጋቸውን ነው። ከዛም በኋላ እንግዲህ የእሷም አባት የእነሱም የኪራም አባት መጥተው ደስታቸውን ሲገልጹ ለማየት ያብቃን ነው የምንለው። ፍቅር እንደዚህ ሲሆን በጣም ደስ ይላል። እውነተኛ ፍቅራቸውን በልባቸው ይዘው ሁለቱም በሌላ ጎራ ዘውዘው እያሉ የነበሩት ኪራና ጽናት ወደ ዋናው ፍቅራቸው ተመልሰዋል። አሁን እንግዲህ የኪራ ቤተሰቦችም ሲሰሙ እርግጠኛ ነኝ በጣም ነው ደስ የሚላቸው። ምክንያቱም ጽናትን ይወዷታል። ኪራ እንደዚህ አይነት ህይወት ውስጥ ወይም ደግሞ መልካም ህይወት ውስጥ አይገባም ነበረ በአጋጣሚ ጽናት እቤት ውስጥ ባትመጣ ኖሮ ብለው ነው የሚያስቡት። የኪራም እናት ጽናትን እንደ ልጃቸው ነው የሚያዩት፣ በጣም ነው የሚወዷት። አሁን ደግሞ በፍቅር ከኪራ ጋር ተጣመረች ሲባሉ እንዴት ደስ እንደሚላቸው ከወዲሁ መገመት አያዳግትም። የጽናት አባትም አባቴ ምን ይለኛል ወደ ፍቅር ውስጥ ስገባ አለች እንጂ እጅግ በጣም አክባሪያቸውና አመስግነውት ነው ከኪራ ቤት ራሱ የሄዱት። ኪራ በጣም ነው የሚወዳቸው። የጽናት አባትም ኪራን በጣም ይወዱታል። ዛሬ ደግሞ ልጃቸው
ከሱ ጋራ ትዳር ውስጥ መግባቷን ቢሰሙ እጅግ በጣም ደስ ይላቸዋል እንጂ ምንም የሚሆን ነገር የለም። በእርግጥ ጽናት እየሄደችበት የነበረው መንገድ በጣም ተሳስታ ነበረ። አሁን ግን ሁሉም ነገር እንግዲህ ተገልጾላት ወደ ፍቅሯ ውስጥ ገብታለች። ሁሉም ነገር የሚያምር ደረጃ ላይ ሆኗል። እኛም እንግዲህ እጅግ በጣም ደስ ብሎናል። በጣም እናመሰግናለን። እንግዲህ የጽናት ድራማ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ። ቻው